ቆይ ጠይቀውስ ከገብርኤልና ከመድኃኒዓለም ማን ይበልጣል? ያው እኮ እኔ እኩል ናቸው። በቃ በስልጣንም በምንም እኩል ናቸው። እኔ ሳስበው ግን ገብርኤልም እኔ ዞሮ በገጠርም በዚህም ገብርኤል ቁጡ ነው ሲባል ሰማል። ከገብርኤልና ከሚካኤልስ ማን ይበልጣል? ሚካኤል ይበልጣል። በምን ነው የሚበልጠው? ብዙ ጊዜ እናከብራለን ባሉና የሚካኤልን ገጠርም እንጨት ምናምን አይፈልግም። የሚካኤልን ማርያም ቀስቀስ አይባልም። ስለዚህ በዛ ነው የምታስበልጠው። ማበላለጥ ሳይሆን በእኩሉ እኩል ብዬ ነው የማስባቸው። ግን እንዲሆን የሳስበው እንደዛ ነው። አሁን እመቤታችንም አለች። ያው እመቤታችን በጣም ባሉ በጣም ሶስት ባዝ በጣም ከባድ ነው። ማርያም ሚካኤልና ደግሞ አንዱ ማለት ባልወልድ ባለ እግዚአብሔር ባለወልድና ባለ እግዚአብሔር ልዩነትን እስኪ መድኃኒዓለም ባለ እግዚአብሔር ባለወልድማ በ14 ባለወልድ በ14 ምንድነው እሱ? ባለወልድ ነው። እና ባለወልድ ማለት ማን ነው? ባለ እግዚአብሔር ደግሞ 29 ዮሐንስ በ30 ዮሐንስ የሰው ልጅ የፈጠረ ከዚህ ሁሉ አሁን ገብርኤል አለ፣ ሚካኤል አለ፣ ማርያም አለች። ዮሐንስ የሰው ልጅ የፈጠረ እሱ ነው አይደለም? እሱማ እንትን ማን? አዳም ነው የሰው ልጅ የፈጠረ? እግዚአብሔር ነው። እግዚአብሔር ፈጠረ። አዳም ለሰው ልጅ ሞተ፣ ለሰው ልጅ ተሰቀለ። እኔ እንደ ማርያም ታጠበቀኝ ከቤ አሳቃውን መንፈሳዊ ጥያቄ ልጠይቅ ነው። ስሬስ ነው፣ ቀልድ ምናምን አይደለም። ማርያምን ቀልድ አይደለም። ማርያም ስሬሱን አውራ። አሁን ቆይ ኢየሱስ ክርስቶስ አለ፣ አዳም አለ፣ ሔዋን አለ። ሔዋን፣ አዳም፣ ኢየሱስ ክርስቶስ በኦርቶዶክስ እምነት የሚታወቁ ስሞች ናቸው። እስቲ እና አሁን አዳምና ኢየሱስ ክርስቶስ ልዩነት አላቸው? ይሄን ንገረኝ። ልዩነት የላቸውም። ሔዋንስ? ሔዋን ያው የአዳም ሚስት ናት መሰለኝ። ሔዋን የአዳም ሚስት ናት። ያው አዳምና ኢየሱስ ክርስቶስ ልዩነት ከሌላቸው የኢየሱስ ሚስት ናት ማለት ነው። ሌላስ ምንም ጥርጣሬ የለም። ሌላ አንድ ናቸው በቃ። እግዚአብሔር ማለት ዞሮ እግዚአብሔር ማለት አዳም ነው። አዳም ማለት እግዚአብሔር ነው። ሌላ አዲስ ነገር እኔ ያለው። ስለዚህ የእግዚአብሔር ሚስት ሔዋን ናት። ስማ ወይ ታወቃለች። አይ ቀልድ አይደለም ግን ማርያም እውነትን ነው። እኔ እውነቴን ነው። ማርያም እኔ በራሴ እንደዛ ነው የማውቅ። ደግሞ እንግዲህ ሌላ የተሻለ የሚያውቅ ካለ ነው እንጂ እኔ ይሄንን ነው የማውቅ። እንግዲህ ደግሞ እስቲ በማርያም አንተ አይደለም ቀልድ አይደለም። ማርያም ቀልድ አይደለም። የእምነት ጉዳይ ነው። የተናገር ዝም ብለህ የምታውቀውን ተናገር። ማርያምን ራሴ ነኝ ማከለ አይደለም። ዝግ ማርያምን ቀልድ አይደለም። አሁን አዳምና ኢየሱስ ክርስቶስ ልዩነት አላቸው የላቸውም? አይ ቀድም እኮ ልዩነት የላቸውም ስትል ነበረ። ተናገር እንጂ አሁን እሺ አልቀርጽም። ተናገርሽ ኒቆዲሞስ ቀደም አንድ ናቸው ሲላል ነበር። አሁን ለምን አይናገርም? አሁን እንግዲህ ካሜራ ላይ ምን እንደሆነ አላውቅም። ቀደም አዳምና ኢየሱስ ክርስቶስ አንድ ናቸው አላልከንም? አሁን ለምን ፈራ? እና ተናገራ። እሺ ሔዋንና አዳምም አንድ ናቸው አለ ቀደም። አሁን እና ለምን ነው ካሜራ ስታይ ፈራው እንዴ? ምንም የሚያስፈራ ነገር የለውም። እሺ ካሜራውን እናንሳልና ንገረን። እሺ በጣም ነው የሚያሳዝነው። በጣም